ዋሻው ውስጥ ሰው የሚገባ ከሆነ በራሱ አደጋ ስለሆነ ስለተረዳ ከታሸገ 2 ዓመት አልፎታል። ሰዎች አልፈው ነው የሚሄዱት እና እነዚህ እህቶቻችን ወንድሞቻችን ደግሞ ከዚህ ከዋሻው አጠገብ ከውጪ ማለት ነው ከውጪ ጥግ ላይ ቁጭ ብለው ጸሎት እየጸለዩ ነበር። እና በዚህ ነው እንግዲህ ሰው ለማስተዋልም ጊዜ የለውም። እንደምታዩ ዝናብም አለ። እንደገና ደግሞ ቦታው ብዙዎቻችሁ ታውቁታላችሁ መተላለፊያ ነው። እግዚአብሔር እንዴት እንደሰወረ በጣም በእውነት አደጋውም ከዚህ የከፋም የመሆን እድል ነበረው በትናንትናው ዕለት። ምክንያቱም አብዛኛው ሰው ወጥቶ ቢሆን ከዛ ከሱባኤ ከጸሎት ልክ ትምህርቱ አልቆ ጸሎት እየተደረገ ነበረ 1 ሰዓት ከ20 አካባቢ ማለት ነው ከ20 ገደማ ትምህርቱ አልቆ ጸሎት እየጸለዩ አባታችን ሆይ እየተባለ ነው። ይሄ በሚባልበት ሰዓት ነው ሙሉ ለሙሉ በዛ በምህላው አድራሽ ዋሻ በላይ ያለ ናዳ ከላይ ጀምሮ ከመንገዱ አንስቶ እስከ ንስሐ የሚሰጥበት ቦታ ድረስ ቁልቁል ነው የወረደው ሙሉ ዋሻውን ይዞ ማለት ነው። እና ሙሉ ህዝቡ ያለው ውስጥ ነው። ያው ወንድሞቻችን እህቶቻችን ደግሞ ወደ ውስጥ ያልገቡ ብዙ ጊዜ እዛ መቀመጥ ልምድ ያላቸው አንዳንዶቹ ረጅም ሰዓት እዛው ገዳሙ ያሳለፉ በጣም ብዙ ጊዜ የቆዩ አንዳንዶቹ ደግሞ ዘግይተው የመጡ እንደዚህ የሆኑ ወንድሞች እህቶች ህፃናትም ይጨምራሉ እዛ ጋር ተቀምጠው ነበረ። ስለዚህ ከላይ ሲወርድ ሙሉ ለሙሉ ያ ናዳ አገኛቸው ማለት ነው። እና ከዛ በኋላ ሰው ጸሎት እያደረሰ ይሄ ድምጽ ሲሰማ ሰው በጣም በታላቅ ድንጋጤ ውስጥ ነው የወደቀው። ሲወጣ በሩን ሲያይ ሁሉም ሰው መውጫ የለም። እንግዲህ የሴቶች መግቢያ አለ። የሴቶች መግቢያ በሩ ትንሽ አለፍ ብሎ ድረስ ደህና ነው። ከዛ በኋላ ነው እንግዲህ እስከ መውጫው ድረስ ያለው ብዙዎቻችን ጥንት እናቶቻችን አባቶቻችን የነበሩበት ነው። ቅርብ ጊዜ ግን ያውና አባ በትረ ሙሴ ንስሐ ምናምን የሚሰጡበት ቦታ አለ። እስከሱ ድረስ ሙሉ ናዳ ወርዶ ድፍንን ያደረገው ማለት ነው። ከዛ በኋላ ሰው መውጣት አይችልም ነበረ ከዛ እና ይሄ የሆነው ትናንትና 1 ሰዓት ላይ ነው። ከዚያ በቀጥታ የተደረገው ቁፈራ ነው የተጀመረው። 11 12 ገደማዎቹ አንድ ቦታ ላይ ነው የተገኙት። 3ቱ እህቶቻችን ደግሞ ወደ ታች ዝቅ ብለው ስለነበረ በዛ ተገኙ ማለት ነው። እና የሆነው ይሄ ነው። ዋሻ ውስጥ ገብተው አይደለም የተናደባቸው፣ ከውጪ የነበሩ ሰዎች ናቸው። ውጪ ቁጭ ብለው የነበሩ ናቸው። ከዚህ በኋላ እንግዲህ ያው አሁን ያለው ሁኔታ ምንድን ነው? ዋሻው ሙሉ ለሙሉ ተዘግቷል። ወደዚያ ሰውም ማለፍ አይችልም። ሰዓታትና እንዲሁም ደግሞ ኪዳን የሚደርሰው ደግሞ አዲስ የተሰራ ህንጻ አለ። ከህንጻው ግራውንድ ላይ ተሰርቶ እዛ ጸሎተ ኪዳኑም ትምህርተ ወንጌሉም ሰዓታቱም እዛ ይደርሳል ማለት ነው። አባቶቻችን እናቶቻችን እና ወንድሞቼ እህቶቼ ኦርቶዶክሳውያን ሰው የሆነ ሁሉ ይሄ ሀዘን በታሪክ በጣም አሰቃቂው ሀዘን ነው። አሰቃቂው አደጋ ነው በታሪክ ማለት ነው። በገዳሙ ላይ አሁን የአባቶቻችን እናቶቻችን ወገባቸውን አስረው ሲቆፍሩ ውለው ሌሊቱን በሙሉ ሳያቋርጡ ቀጥታ ወደ ጸሎት ነው የገቡት። ጸሎተ ፍታቱ ከተገኙ በኋላ ያው በጣም የተጎዱት ወደ ሆስፒታል ተወሰዱ። 3ቱ ሪፈር ተጽፎላቸው ወደ ደብረ ብርሃን ሄዱ። 2ቱ መጠነኛ ጉዳት ስለነበረ እነሱ ድነው እንዲያውም እዚያው ሲያግዙ ነው የዋሉት ማለት ነው። እና ይሄ ዜና እንደተሰማ ወዲያው ብፁዕ አባታችን አቡነ ቀለሚንጦስ ከሀገረ ስብከቱ ክቡር ስራ አስኪያጅ መጋቢ ሐዲስ ነቃ ጥበብ አባቡና ከምክትሉ ላከ ሄራን በቀለ ደመረ ጋር በመሆን ወዲያው ነው የተገኙት። ቁፋሮም ላይ ተገኝተው ቦታ እያሳዩ እየጠቆሙ በጣም ያዘኑ በሀዘን ውስጥ ወድቀውም የነበሩ ወንድሞቻችን እህቶቻችን ነበሩ። እነሱን ደግሞ እየጠሩ በዚህ ቦታ ማረፍ ያለውን በረከት ብዙዎች ተመኝተው ለመሞት እንኳን ብለው በደጅ ሻፈር ልረፍ ብለው እንደሚመጡ
እና ማዘን የሚገባው ለኛው ለቀረኑ ዓለም ግራ ላጋባችን እንጂ መብርሃን ጠርታ በደጇ በክብር ላሳረፈቻቸው በረከታቸው ይድረስብን፣ በረከታቸውን እናገኝ ማለት ነው የሚገባው። ሞት እንደው የማይቀር ዕዳ ነው። መቼም ይችን ዓለም ለመሙላት ብለን ነው የምንሯሯጠው። ግን እንዲህ አይነት የጽድቅ ረፍት ንስሐ ተገብቶ ሰላም ለኪ እየተደረሰ በረከት እየተቀበልን በእመቤታችን ደጅ ተአምሯን አድምጠን ወንጌል እየተሰማ ቁጭ ብለው ወንጌል የሚያደምጡ ወንድሞቻችን እህቶቻችን የሁሉም ሞት የሚናፍቀው ይሄኛውን መንገድ ነው እና ብፁዕ አባታችን ዋሻው ድረስ ወርደው የቀረውም ስጋት ያለበትን ቦታ ሰው እንዳይገባበት መመሪያ ሰጥተው ገዳማውያኑንም እናቶቻችንና አባቶቻችን ወገባቸውን አስረው በጣም በሀዘን ውስጥ ነበረ ሲመላለሱ የነበሩት። እነዛ ገዳማውያን እናቶቻችንና አባቶቻችንም ሰብስበው ጸሎት አድርሰው አበርትተው ጠንክሩ፣ ልጆቻችሁን አጠንክሩ፣ ይሄ የመጣ ፈተና የእኛን ጥንካሬ የሚለካ እኛነታችንን የሚለካ ለልጆቻችን ለኦርቶዶክሳውያን ልጆቻችን ብርታትን እንድናስተምርበት እግዚአብሔር ምክንያት አድርጎ ነው። ስለዚህ በርቱ፣ ጠንክሩ በማለት ምክር ሰጥተው ወዲያው ሶስቱ አስከሬን ቤተሰቦቻቸው ብንወስድ የተሻለ ነው ብለው ስላሰቡ ያው ደብዳቤ ጻፍንላቸው። እነሱ ይዘው ሄዱ። ሌሎቹም ደግሞ በክብር ሊቃውንቱን ስርዓተ ፍትሐት ጸሎተ ፍትሐት አድርገው በክብር ገዳሙ አዲስ መቃብር አዘጋጅቶ ሰማዕት ናቸው፣ የዚህ ቦታ ምልክት ናቸው። እነዚህ ወንድሞቻችን እህቶቻችን እግዚአብሔርም በክብር ያሳረፋቸው ወንድሞቻችን እህቶቻችን ስለሆኑ መቃብር አዘጋጅቶ በዚህ በክብር ብፁዕ አባታችን ጸሎተ ፍትሐቱን መርተው ጸሎት አድርገው አስተምረው አጽናንተው የቀሩት በጣም ብዙ ሕዝብ ነው። እንግዲህ የበፊቱ ምህላ የሚሰጥበት ራሱ ነው። አጽናንተው ብዙ ምዕመናን ያሉት አሁን እና እነሱንም አበርትተው አጽንተው ከምሽቱ 11 ሰዓት ገደማ ላይ ያው ወደ ሀገረ ስብከታቸው ተመልሰዋል ማለት ነው እና በጣም በዚህ መከራ ውስጥ አንገታችንን በደፋንበት ጊዜ መቼም ኃጢአታችን በደላችን ማንም ጻድቅ ነኝ የሚል የለም። ጻድቅ ነን የምንል አይደለንም። ግን መከራ የሚያልፍ ነው። የገጠመው ነገር ሁሉ የሚያልፍ ነው። ሁሉም ላይ ገጥሟል። ቅዱሳኑ ላይ ሳይቀር የገጠመ ነው። ግን አንዳንድ ጊዜ ዓለም ላይ እንደሚገጥም መከራ ስላልሆነ እንጽናናለን። የምንሸሽበትም አገልግሎት አይደለም። እንደው ትናንትና ሶሻል ሚዲያው በጣም በብዙ መንገድ ነበር ይታይ የነበረው። በሞት የሚቀልዱ ሰዎች ነበሩ። በመከራ ትናንትና እኮ ልጆቻችንን አተናል። ኦርቶዶክሳውያን ልጆቻችንን እመቤታችንን ብለው የመጡትን አተናል። ሀዘኑ ለእኛ ነው። ቅርቡ ያለኑ እኛ ነን። እሱ ብቻም አይደለም። ጻድቃኔ ለ100 ዓመታት መገለጫዎቿ የሆኑ ጽዶቿ እንኳን ተቆርጠዋል። በትናንትናው ዕለት ለብዙ 100 ዓመታት መጠለያ የሆኑ ብዙ ሰዎች እዛች ላይ ቆመው እግዚአብሔርን ያነጋገሩባት፣ ንስሐ የገቡባት፣ መንፈሳቸውን ያደሱባቸው እነዛ አጸዶች እንኳን ተቆርጠዋል። ትናንትና ለብዙ ዘመናት አባቶቻችን የጠበቁት ዋሻ እኮ ተንዶብናል። ከዚህ በላይ ሀዘን፣ ከዚህ በላይ መከራ የለም። ዋሻ ውስጥ የገባ አንድም ሰው የተነካ የለም። ዋሻ ውስጥ የገቡ ሰዎች የሞተ የለም። ዋሻ ውስጥ የገባ የሞተ የለም። አሁን ብዙ ሰው ዋናው ቤተ መቅደሱ አደጋ የደረሰበት ነው የሚመስለው። ግን ዋናው ቤተ መቅደሱ ከአጥር ግቢ አጥሩም ራሱ ምንም ነገር የተነካ ነገር የለም። እንዳልኳችሁ ይሄ ምህላ የሚደርስበት የምህላው ዋሻ ከተዘጋም ቆይቷል። ዋሻው በራሱ ማለት ነው እና እሱ ጋር በውጭ ያሉ ናቸው። እሱም መንገድ ላይ ቁጭ ብለው የነበሩ ናቸው እንጂ ከውስጥ አንድም ሰው ጸሎት ላይ ትምህርተ ወንጌል ለመማር ውስጥ ገብቶ ከነበሩ ወንድሞቻችን እህቶቻችን ሸራ የተዘረጋበት ነው። ውጭ ሸራ የተዘረጋበት ይሄ የምህላ ከመግቢያው ማለት በሴቶች መግቢያ ያለው ዋሻ ማለት ነው። ሌላ የለም። እሱ ብቻ ነው ያለው በሴቶ መግቢያ ያለው ዋሻ። ሼር እያደረጋችሁ አይደለም? ሼር አድርጉት።
ርብራቧው ከላይ ያለው እሱ እንትኑ ሙሉ ምንድን ነው የሆነው? ያው መብረቅ ስለነበረ ከላይ ከመንገዱ ጀምሮ ነው ይዞት ወደ ታች የወረደው። ከፍተኛ የሆነ ነጎድጓድ ድምፅ ነበረ እና ቀጥታ ነው ወደ ታች ይዞ የወረደው። ያው ከዛ በኋላ ህዝቡ፣ ጸበልተኛው፣ እንዲሁም ደግሞ የሰላ ድንጋይ ህዝብ ነዋሪ በሙሉ መጥቶ ዶማ አካፋ ይዞ ቀስ ብሎ ያንን ድንጋይ እያንቀሳቀሰ ነው። በጣም በትልቅ አስቸጋሪ ሁኔታ፣ በጣም በትልቅ ከአዲስ አበባ መኪና አለ ወደ ጻድቃኔ ለመምጣት ከአዲስ አበባ ከላምበረት መናኸሪያ መኪና አለ እና ከዛ በኋላ አሁን የአገልግሎት የሚሰጠው ዋሻ ውስጥ አይደለም። ሙሉ ለሙሉ ዋሻው አባቶች ብቻ ናቸው ማለፍ የሚችሉት። ከዛ ውጭ ማንም እንዳያልፍ ተዘግቷል። በነገራችን ላይ ብዙ ሰው የማይረዳው ዋሻው እድሳት ይፈልግ ነበር እና የዛሬ ወር አካባቢ ምርቃት ነበር። የዛሬ ወር አካባቢ ምርቃት ነበረ የህንፃው ማለት ነው። እና ህንፃው ሲመረቅ የገዳሙ አበምኔት አንድ የምስራችም ሰጥተው ነበር። እዛው ላይ ለመቶ ዓመታት ሳይታደስ የኖረውን ዋሻ ከሚመጣው ከመስከረም ጀምሮ ዝግጅታችንን ጨርሰን ወደ እድሳት እንገባለን ጨርሰናል ብለው የምስራች ነግረውን ነበረ እና ሊታደስ እንግዲህ አንድ ወር ሲቀረው ነው እንግዲህ ሁሉ የገጠመው። እንግዲህ ሰው ያቅዳል፣ እግዚአብሔር ደግሞ የራሱ እቅድ አለው። ይሄ መንፈሳዊ ቦታ ነው። መንፈሳዊ ቦታ ደግሞ እያንዳንዱ ነገሮች ምክንያት አላቸው። ያለ ምክንያት የሚሆን ነገር ስለሌለ ማለት ነው እና አሁን ሙሉ ለሙሉ ጸሎተ ኪዳኑ የሚደርሰው በአዳራሽ ሆኗል። እዛው ከወንዶች አዳራሽ ቀጥሎ ያለ ህንፃ ውስጥ ግራውንድ ላይ እዛው ጸሎተ ኪዳኑም ትምህርቱም ሁሉም ነገር እዛ አገልግሎቱ እዛ ይደርሳል። ከዛሬ ጀምሮ እዛ እየደረሰ ነው ማለት ነው። ወደ ጸበል እንጂ አሁን ወደ ዋሻ ገብቶ ምናልባት እግዚአብሔርም ደግሞ አንድ ቀን መንገዱን ያሳየን ይሆናል፣ መንገዱን ይመራን ይሆናል። ምንናፍቃት ገዳማችን መዓዛዋ የሚናፍቀን ምናልባት እንግዲህ ኃጢአታችንን በደላችንን በስቶ ንስሐ እንድንገባ ወደ ራሳችን እንድንመለከት ሊሆን ይችላል። ሰላ ድንጋይ መጠመቂያ ነው። አው ብዙ ሰው ስለደነገጠ ስልኩ ዝግ ነው። ስልክ የማንሳት ስልክ የማየት እድልም የለም። በእውነቱ በትናንትናው ዕለት እስከ ምሽቱ 2 ሰዓት ድረስ ነው የቆየነው። እስካቫተርም ገብቶ አንዳንድ ማስተካከል ያለበት ነገር እየሰራ ነው ያመሸው እና አብዛኛው ሰው ቤቱ አልገባም። በሱም የጠጣ የለም እስከ ምሽቱ 2 ሰዓት ማለት ነው። በጣም ከባድ ነው። ይሄ ነው ብዬ ልነግራችሁ አልችልም። በጣም ከባድ ነው። መንገዱ አያስቸግርም። በላይ ስለሆነ መንገዱ አያስቸግርም። የተወሰነ ነው ከመንገዱ የተወሰነው ነው ከመንገዱ ያ ስለሆነ ነው የብዙዎች ስልክ ዝግ ነው። ምናልባት ዛሬ ጸሎት ጠዋት ትምህርትም ላይ እንግዲህ እኛ አሁን የቻልነው ብዙ ሰው እየጠየቀን ቤተሰብ እየጠየቀን ለማሳወቅ ሞክረናል። አንዳንዶቹም ቤተሰቦቻቸው መጥተው ወስደዋል። እዚህም ቆመው ያስቀበሩ አሉ። አንድ እናት እዚሁ እመቤቴ ደጅ ልሙት ብላ ነበር የመጣችው። እንግዲህ እመቤታችን አድርጋ ያንን ፈጽማለች። እንዴት ብዬ እሄዳለሁም ብለው ያሉ አሉ አንድ እናት እና አብዛኞቹ ቤተሰቦቻቸው መጥተዋል። አሜን። ነፍሳቸውን ይማረልን፣ በረከታቸውም ይድረሰን። ዋሻው መቅረጽ ስለማይቻል ነው። ያው አይታችሁታል ሶሻል ሚዲያ ላይ ባይፈቀድም ትናንትና ምንም ነገር መቆጣጠር የሚቻልበት ቀን ስላልሆነ ጊዜ ስላልሆነ ሁሉም እየታየ ነበረ የነበረው።